ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ ከባለፈው ፓርት 1 የቀጠለውን ፓርቱን ቪዲዮ ይዤላችሁ መጥቻለሁ። ሜቢ የባለፈውን ፓርት 1 ቪዲዮ ያላያችሁት ካላችሁ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ከዛ ጋር ሄዳችሁ ቼክ ማድረግ ትችላላችሁ በደንብ አንደርስታንድ ለማድረግ ያሁኑ ማለት ነው። ምክንያቱም የዛኔ ቤዚክ የሚባሉ ነገሮችን ስላየን። በዛሬው ፓርት 1 ቪዲዮ የምናያቸው ደግሞ ሞር ኦፍ ስለ ኢንፑት፣ ስለ አውትፑት እና ስለ ኮሜንት ስለመጻፍ ነው የምናየው። ኢንፑት የምንለው ጀስት ከኪወርዳችን ምናምን ነገር እንዴት ነው ለፕሮግራሙ ከዩዘሩ ኢንፑት የሚቀበለው ነው። አውትፑት ማለት ደግሞ ለኛ ዲስፕሌይ የሚሆን ነገር እንዴት ነው አውትፑት እንዲወጣ የሚደረገው የሚለውን ነገሮች እነዚህን በደንብ እያንዳንዱ እናያለን ማለት ነው። በዚህ ቪዲዮ ከበር የምናደርጋቸው ነገሮች የመጀመሪያው እንዳልኳችሁ አውትፑት ነው። ዩዚንግ ካራክተር አውት ነው አውትፑትን ዲስፕሌይ የምናደርገው ወደ ስክሪናችን። ሌላኛው ደግሞ አውትፑትን ሲአውት የሚለው በሚጠቀምበት ሰዓት ሪዳይሬክሽን ኦፕሬተር ነች ጋር እንደምታያችሁ ሪዳይሬክሽን ኦፕሬተር ትባላለች እቺ፣ ወይም ደግሞ ኢንሰርሽን ማለት ነው። እቺን ኦፕሬተር እንጠቀማለን። ሌላኛው ደግሞ ሲኢን የምንለው ነገር ነው። ሲኢን የምንለው ደግሞ ምንድነው? የካራክተር ኢንፑት እንደማለት ነው። ከዩዘሩ ወይም ከኪወርዳችን የሆነ ነገር እናስገባ። ለምሳሌ ያክል ካልኩሌተር ይኖረናል። ካልኩሌተራችን ጋር የካልኩሌተር ኤግዛምፕል የሚሰጣችሁ ሞር በደንብ ኢዚ ስለሆነ ብዬ ሁላችንም ስለምንጠቀመው ነው። ሌሎችም ነገሮች አሉ ጀስት ግን ይሄ ቀለል ያለ ስለሆነ ካልኩሌተር ሁላችንም የምንጠቀመው ነገር የምናውቀው ነገር ስለሆነ ብዬ ነው። ካልኩሌተር የምንጠቀምበት ሰዓት ቁጥር እንጽፋለን። ለምሳሌ 4 ምናምን እያልን ሲደመር ምናምን እያልን እንጽፋለን። እነዛ የምናስገባቸውን ቁጥሮች ወደ ፕሮግራሙ እንዴት ነው የሚያስገባው ነው። ይህንን በምናስገባበት ሰዓት ደግሞ ካራክተር ኢንፑት የምንለውን ነገር እንጠቀማለን ማለት ነው። ከላይ ጋር ያያችሁት ከሆነ አውትፑት ለማድረግ የሪዳይሬክሽን ኦፕሬተር ተጠቅመናል። አሁን ደግሞ እዚህ ጋር ሪዳይሬክሽን ኦፕሬተር የምትባለው ጭኘቷን የኢንፑት ማለት ነው። የላይኛውን የአውትፑት ነው። ሶስተኛቷ ደግሞ ኤክስትራክሽን እንላታለን ማለት ነው። እነዚህ እናያለን። ሌላኛው ደግሞ መልቲፕል አውትፑት ማውጣት እንፈልግስ አንድ ሲንግል ላይን ኦፍ ኮድ ሳይሆን መልቲፕል የሆኑ ነገሮች ማውጣት ስንፈልግ እንዴት ነው የምናደርገው? እና ደግሞ ኮሜንት እንዴት ነው የሚጻፈው የሚሉትን ነገሮች 7 ኮንሰፕቶች ናቸው፣ ቀለል ያሉ ኮንሰፕቶች። እነዚህም በዚህ በፓርት 2 ትበር እናደርጋለን ማለት ነው። የመጀመሪያው ካራክተር አውት ወይም ደግሞ ወደ ስክሪናችን ወይ ወደ ሞኒተራችን የሆነ ዲስፕላይ የሚሆን ነገር ካለ እንዴት ነው ዲስፕላይ እንዲያደርግልን የምናደርገው ፕሮግራሙን ነው። ይህን በምናስብበት ሰዓት ቅድም መጀመሪያ አዮስትሪም ብለን አድ ያደረግነው ላይብረሪ አለ። ያንን እንድንጠቀም ያደርገን አሁን ያንን ላይብረሪ እንድንጠቀም ያደርገን የተሰራለን አለ ኦብጀክት ማለት ነው። ካራክተር አውት ወይም ሲአውት ብለን የምንጽፈው ማለት ነው። እነዚህን በመጠቀም ዲስፕላይ ማድረግ እንችላለን ማለት ነው። ነገር ግን ሲአውት የሚለውን ስንጠቀም የምንጠቀመው ምልክት ደግሞ ዘ አውትፑት ኦፕሬተር ወይም ደግሞ ኢንሰርሽን የምንላት ማለት ነው። እዚች ጋር የምታዩት እነዚህ እችን እንጠቀማለን ማለት ነው። በኤግዛምፕል የምናይበት ሰዓት ያያችኋት ከሆነ እዚህ ጋር ካራክተር አውት ዘንድ የኢንሰርሽን ኦፕሬተሯን ሁለቴ እንጽፋታለን ማለት ነው። የግሬተር ዛ ምልክት ሁለቴ ሌዛ ምልክት ሁለቴ እንደመጻፍ ማለት ነው። ኢንሰርሽን ኦፕሬተር ማለት ዘን ከዛ እንዲወጣ የምንፈልገውን ነገር ማንኛውም ነገር እንጽፋለን፣ ወደ ዲስፕላይ ይሆንልናል ማለት ነው። ወደ ሞኒተራችን ወይም ወደ ስክሪናችን ዲስፕላይ ይሆንልናል ማለት ነው። ከዚህ በኋላ ከኢንሰርሽን ምልክቷ በኋላ ያለው ነገር ማንኛውም ነገር ወደ ስክሪን ዲስፕላይ ይሆናል ማለት ነው። በዚህ መልኩ ነው ዲስፕላይ የምናደርገው፣ ዲስፕላይ እንዲሆን የምንፈልገውን ነገር። ሌላኛው ኮንሰፕት ደግሞ ከዚህ ጋር ኢንፑት ነው። ኢንፑትን በምናስብበት ሰዓት ደግሞ ካራክተር ኢንፑት የሚለውን ነገር እንጠቀማለን። ሲኢን ብለን ባጭሩ የምንጠራው ማለት ነው። ያው ምንጽፈው ከኮምፓይለራችን ጋር ምንጽፈው ሲኢን ብለን ነው። ያው ካራክተር አውት ምናምን ብለን አይደለም ምንጽፈው፣ በረጅሙ ያው ሲኢን ብለን ነው ምንጽፈው። ይሄ የሚያገለግለን ምንድነው እንደነገርኳችሁ ከዩዘሩ ወይም ደግሞ ከተጠቃሚው ኢንፑት ለመቀበል ማለት ነው። ለምሳሌ ኪወርድ ጋር ምናምን ነገር የሆነ ስፔሊንግ ጋር በምንጽፍበት ሰዓት እነዛን ነገሮች እንዲቀበል ማድረጊያው ምንድነው ማለት ነው? ካራክተር ኢንፑት ነው። ነገር ግን ካራክተር ኢንፑት ደግሞ ሌላ ለየት የሚያደርገው ነገር ካራክተር ኢንፑት የምንጠቀም ከሆነ የግድ አንድ ስቶር የሚያደርግልን ቫሪያብል መጀመሪያ መፍጠር ክሬት ማድረግ አለብን ማለት ነው። ያ ማለት ነው የሆነ ኢንፑት አስገባ፣ ለምሳሌ ሄሎ ወርልድ የሚል ጽሁፍ አስገባ ወይም ደግሞ ስማችን እናስገባለን። ስማችን አስገቡ ወይም ደግሞ ኮድ እናስገባበት ሰዓት ነገር ግን ያንን ነገር ስቶር ካልሆነ ማስገባታችን ጥቅም የለውም አይደለ? ስቶር የሚያደርግልን ነገር መጀመሪያ ክሬት ማድረግ አለብን ማለት ነው። ሞር በኤግዛምፕል ስናየው ከኮምፓይለራችን ጋር ሄደን ግልጽ ይሆንላችኋል። በባለፈው ስልካችን ጋር ካወረድነው ኮምፓይለራችን መጀመሪያ እንገባለን። እንደገባን ይህን ስትራክቸር መጀመሪያ ያው መጻፍ አለብን። ከጻፍን በኋላ እንግዲህ ካራክተር አውት የምንለው እዚህ ጋር የምታያችሁ ከሆነ ካራክተር አውት የምትላለች ዘን እዚህ ጋር ደግሞ ምን አለ የኢንሰርሽን ምልክቷ ማለት ነው። እቺ ኦፕሬተሯ አለች ማለት ነው። ይህን ተጠቅመን እዚህ በኋላ ከዚች ከኢንሰርሽን ምልክቷ በኋላ የምንጽፈው ማንኛውም ነገር ወደ ስክሪናችን ዲስፕላይ የሚሆን ነው ማለት ነው። አሁን ሄሎ ወርልድ የሚለው ባም ብናደርገው ሄሎ ወርልድ ዲስፕላይ ያደርግልናል። ማንኛውም ነገር የምንጽፈው ነገር ሄሎ ወርልድ ከዚህ በኋላ ከኢንሰርሽኗ በኋላ የምንጽፈው ነገር ዲስፕላይ የሚሆንልን ነው ማለት ነው። እዚህ ጋር መጀመሪያ የምታዩት ከሆነ ኤስቲዲ ብለን 2 ሴሚኮሎኖችን አድርገናል።
አሁንም ሌላ አውትፑት መጨመር ከፈለግን እዚህ ጋር በተመሳሳይ ኤስቲዲ ብለን ዘን ካራክተር አውት ከዛ እዚህ ጋር ሲንግል ኮት ወይም ደግሞ ዳብል ኮት ማድረግ እንችላለን። እነዚህ ሞር በኋላ ስለምንመጣባቸው ብዬ ነው ጀስት ነው ያለፍኳቸው። ጀስት አሁን ደብል ኮት እንጠቀምና ማይ ፈርስት ሲ ፕላስ ፕላስ ብለን ዘናውን እንዘጋለን። እንዳትረሱ ያልኳችሁ በፓርት 1 ቪዲዮ ላይ ሰሚኮለን መጨረሻ ላይ ስታትመንቱ እንዳለቀ ያው ሰሚኮለን ማድረግ አለብን። 3 ሰሚኮለን አድርገን አሁን እዚህ ጋር በምታዩበት ሰዓት ኤስቲዲ ኖ ሌሎችን ብዙ በምናወጣበት ሰዓትም በተመሳሳይ ከሁሉም ኤስቲዲ እያለ ልንጽፍ ነው ማለት ነው። ለማስቀረፍ ደግሞ ይህንን ለመቅረፍ ከላይ ከሜን ፋንክሽን ውጭ ማለት ነው ምን ብለን መጻፍ እንችላለን? ዩዚንግ ኔም ስፔስ ኤስቲዲ ብለን ከጻፍን በኋላ እነዚህን ከዚህ ጋር የጻፍናቸውን ኤስቲዲ የሚሉትን ማስወገድ እንችላለን ማለት ነው። ምክንያቱም ከላይ አንዴ ነግረነዋል ስለጻፍ ነው። እነዚህን አስወግደን መጻፍ እንችላለን። አሁን ራን ብንለው እንደምታዩት ሄሎ ወርልድ ማይ ፈርስት ሲ ፕላስ ፕላስ ባንድ መስመር ሁሉንም አድርጎ አምጥቷቸዋል። ይኸውልህ ብሬክ ላይ ምናምን ማለየውን በኋላም እናያቸዋለን። ዩዘሩ ወይም ደግሞ ከኪቦርዳችን ለመቀበል ደግሞ የዩዘርን ኢንፎርሜሽን ማለት ነው መጀመሪያ እንደነገርኳችሁ የሆነ ቫሪያብል ወይ ደግሞ ስቶር የምናደርግበት ቦታ ክሬት ማድረግ አለብን ማለት ነው። ስለዚህ መጀመሪያ ክሬት ለማድረግ ሜቢ ኢንቲጀር ነምበር ከሆነ የምናስገባው ኢንት ብለን ዘን ኤክስ የሚል ቫሪያብል ፈጠር ማለት ነው። ያ ማለት ስቶሬጅ የምናስገባውን ኢንፎርሜሽን ወይም ደግሞ የምናስገባውን ኪወርዶች ነምበርም ሊሆን ይችላል እነዛን ስቶር አድርጎ የሚይዝልን ቫሪያብል ፈጥረናል ማለት ነው። እዚህ በኋላ ምንድነው የምናደርገው? ሲኢን እንደነገርኳችሁ ከዩዘሩ ኢንፑት ለመቀበል ከፈለግን ሲኢን ስለሆነ የምንለው ማለት ነው። ያ ማለት ካራክተር ኢንፑት ስለሆነ የምንለው ዘን ኤክስትራክሽን ኦፕሬተርን የምንጠቀመው በዚህ ሰዓት ሁለት ግሬተር ዛን ምልክቶች ማለት ነው። ከዛ በኋላ ኤክስ እንላለን ማለት ነው። ያ ማለት የምናስገባው ኢንፑት ከምን ይቀመጥ ማለት ነው? ከኤክስ ከሚባለው ስቶሬጅ ይቀመጥልን እንደማለት ነው። አሁን እዚህ ጋር ያው በሰሚኮለን መዝጋት አለብን ሁሉንም ቢሆን። አሁን እዚህ በኋላ ኤክስ የምንለው ነገር ምንድነው? መጀመሪያ ምንም ነገር የለውም። ነገር ግን አሁን ራን ካደረግነው በኋላ እንድናስገባ ይጠይቀናል። ዘን ካስገባን በኋላ ነገር ግን ኤክስ የሚባለው ያንን ያስገባንለትን ቫልዩ ይይዛል ማለት ነው። አሁን ከዚህ በኋላ ምን ማለት እንችላለን? ሲ አውት ብለን ኤክስ ብንለው ኤክስን አይደለም የሚያወጣልን፣ ነገር ግን እኛ ያስገባነው ቫልዩ ድጋሚ ያወጣልናል ማለት ነው። አሁን ይሄንን ራን አድርገው እስኪ ነው ቦታውን በምነካበት ሰዓት ኪወርዳችን ይመጣል ማለት ነው። እንድናስገባ ይፈቅድልናል። እዚህ ጋር ለምሳሌ 7 የሚል ቁጥር ላስገባ። 7 ነክቼ ኢንተር በምልበት ሰዓት ዙሮ 7 ታች ዲስፕሌይ ያደርግልኝ። ያ ማለት ካራክተር አውት ኤክስ ስላለ ነው የኤክስ ቫልዩ ዲስፕሌይ ያደርግልን ስላለ ነው 7 ነው ያስገባ። ከኤክስ ጋር ምን 7 ያስገባነው ቁጥር ስቶር ሆኗል ማለት ነው። ከዩዘሩ ወይም ደግሞ ከኪወርዳችን ኢንፑት የሚቀበለው ፕሮግራሙ በዚህ መልኩ ነው ማለት ነው። ሌላኛው ኮንሰፕት ደግሞ ቼኒንግ ኢንፑት ወይም አውትፑት የሚለው አዚያ ደግሞ መልቲፕል አውትፑት ኤንድ ኢንፑት ነው ያየነው ማለት ነው። መልቲፕል ኢንፑት ኤንድ አውትፑት የሚለው ኮንሰፕት ምንድነው? አይታችሁት ከሆነ ካራክተር አውት ብለን በኢንሰርሽን ኦፕሬተር የሆነ ነገር እናወጣለን። ያ ማለት ደግሞ አንድ ነገር ብቻ ነው እያወጣ የነበረው ላይክ። እንደዛ ደግሞ ከሲኢንም ስንመጣ ካራክተር ኢንም ስንመጣ ሲኢን ብለን እዛ የአዲስ ቫልዩ የኤክስ ቫልዩ ከኤክስ ስቶር የሚሆነው ቫልዩ አንዲት ቫልዩ ስናስገባ ነበር። ነገር ግን መልቲፕል የሆነ ቫልዩ ማውጣት ብንፈልግ ሄዶ መልቲፕል የሆነ ቫልዩ ዩዘሩ ጠይቆ ስቶር ማድረግ ብንፈልግ ይህን በምናስብበት ሰዓት መልቲፕል ኢንፑት አውትፑት እና ደግሞ ወይም ደግሞ ቼኒንግ ኢንፑት አውትፑት ብለን የሚለውን ኮንሰፕት እንመጣለን ማለት ነው። እዚህ ጋር ኤግዛምፕል ጋር እንደምታዩት ምን የሚላለ ካራክተር አውት ኤጅ የሚል ጽሑፍ ያወጣል። ዘን ኤጅ የሚል ቫሪያብል ደግሞ አለ ማለት ነው። ዲክሌር የተደረገ የኤጅ የነምበር የያዘ ማለት ነው። አት ዘ ኤንድ ኦፍ እያየሁት ከሆነ ደግሞ ኢንዲኤል የሚል አለ። ኢንዲኤል ማለት ኢንድ ኦፍ ላይን ማለት ነው። ቀጣይ የሚመጣውን አውትፑት በአዲስ ላይ እንጀምርልኝ እንጂ ከዚህ እንዳቀጠለው እንደማለት ነው። ኢንዲኤል ማለት ኢንድ ኦፍ ላይን አስገባልኝ ማለት ነው። መጀመሪያ ኤግዛምፕላችን ጋር ምን ይላል? ኤጅ የሚል ቫሪያብል አለ። ኤጅ የሚለውን ቫሪያብል መጀመሪያ ዲክሌር እናደርግ። ለምሳሌ ኤጅ እኩል ይሆናል 20 ብለን እናስቀምጥ እድሜ ማለት ነው። ሲ አውት በምንልበት ሰዓት ካራክተር አውት ኢንሰርሽን ኦፕሬተር ዘን ኤጅ አሁንም ኢንሰርሽን ኦፕሬተር መጠቀም አለብን ማለት ነው። ኤጅ የሚለውን ደግሞ ኤጅ ማለት አሁን እዚህ ጋር ኤጅ የሚለውን ጽሑፍ ያወጣዋል ማለት አይደለም። አሁን እየጻፍኳት ያለችው ማለት ነው 20 የምትለው ቫሪያብል ስለሆነ 20 የሚለው ቫሪያብል መሆኑ የሚታወቀው የኤጅ ከሆነ ሰሚኮሎን አናደርግበት። አይሚን ሰሚኮሎን ሳይሆን ኮታ እናደርግበት ዳብል ኮት ማለት ነው። ዳብል ኮት ካደረግንበት ልክ ራሱን ጽሑፍ ነው ታዲያ እንደማለት ነው። ነገር ግን ራሱን የቫሪያብሉ ስም ከሆነ የጻፍነው የቫሪያብሉ የያዘውን ስቶር ያደረገው ቫልዩ
አውጣልኝ እንደማለት ነው። ሶ ከዚህ ጋር ኤጅ የሚባለው 20 የሚል ይዟል። ሶ 20 እንዲያወጣልን ማለት ነው። ሌላኛው ደግሞ ኢንዲኤል የሚል ነገር አይተናል። ኢንዲኤል ማለት ኢንዲኤል እንደሚያደርግልን ከዚህ ቀጣይ ሌላ ሲአውት የሚል ነገር ብንጽፍም እንደገና በአዲስ ላይ ነው እንጂ የሚጀምረው ከዚሁ አይቀጥልም ማለት ነው። ኢንድ ኦፍ ላይ ነው የሚለው የሚጠቅመው ለዛ ነው። ሶ ራን አድርገን ይሄን እንደምታዩት ኤጅ 20 ብሎ አወጣልን ማለት ነው። ሶ ይሄ የሚጠቅመን ምንድነው? በአንድ ስታትመንት ብዙ ነገሮች ማውጣት ስንፈልግ መልቲፕል ኢንፑት እና አውትፑት የሚሉትን ኮንሰፕቶች እንጠቀማለን ማለት ነው። ሌላኛው ኮንሰፕት ደግሞ ኮመንት የሚለው ነገር ነው። ኮመንት በምናስብበት ሰዓት ኮመንት ማለት ነው ምን ስንል C++ ፕሮግራሚንግ ላይ ሰዎች አንደርስታንድ እንዲያደርጉት የኛን ኮድ ሲያነቡት አንደርስታንድ እንዲያደርጉት ወይ ደግሞ ለኛ ዲስክሪፕሽን ብቻ የሚሆን ነው እንጂ ኮምፒውተሩ አያነበውም ወይ ደግሞ ኮምፓይል ማያደርገውም ኤክስኪዩት ማያደርገውም ጀስት ለኛ ብቻ የሆነ ኮዱን የጻፍነውን ነገር ዲስክሪፕሽን ለመጻፍ ያክል ብቻ ነው የምንጠቀምበት። ኮሜንት የሚለው ነገር እሱ ነው። ሶ እንዴት ነው ጽሁፎች ላይ ኮሜንት የምንጨምረው? ኮሜንት እንዴት ነው የምናደርጋቸው የሚል ስናይ ሲንግል ላይን ኦፍ ኮሜንት እና መልቲፕል ላይን ኦፍ ኮሜንት ይባላል። ሶ ሲንግል ላይን ኦፍ ኮሜንት የምንለው አንድ ሲንግል ኦፍ ላይን ኦፍ ኮድን እንዳለ ሙሉን ማለት ነው ያንን ኮሜንት ማድረግ እንደማለት ነው። መልቲፕል ኦፍ የሚለው ደግሞ የምንፈልገውን ያክል ብዙ ላይን ኦፍ ኮድ ሊሆን ይችላል። ሶ እነዛን ኮሜንት ማድረግ ነው። በሲንግል ላይን ኦፍ ኮድ በምናይበት ሰዓት ሁለት ፎርዋርድ ስላሽ እንጠቀማለን። ሁለት ፎርዋርድ ስላሽ እንጠቀማለን ማለት እዚህ ጋር ኤግዛምፕል ጋር እንድታዩት ስታርቲንግ ስኮር የሚለው ለምሳሌ አሁን ይሄ ኮሜንት ነው። ይሄ ዲስፕላይ አይሆንም እና ደግሞ ኮምፒውተሩ ኮምፓይል አያደርገውም ማለት ነው። ሶ ይሄ ለአንደርስታንዲንግ እኛ ስናነበው ምንድነው የሚሰራው ይሄ ኮድ የሚለው አንደርስታንድ ለማድረግ ብቻ የምንጽፈው እንጂ ለኮምፒውተሩ ምንም አይነት ሪስፖንስ የለውም ማለት ነው። በተመሳሳይ መልቲ ላይን ኮሜንት የምንለውን ደግሞ መጀመሪያ አንድ ፎርዋርድ ስላሽ እናስቀምጣለን። ዘን ቀጥሎ ደግሞ አስትሪክስ ሳይኗን እናስቀምጣለን። ከዛ ደግሞ መጨረሻ ላይ አስትሪክስ ብለን አንድ ፎርዋርድ ስላሽ ማለት ነው። ከዛ ውስጥ የምንጽፈው ማንኛውም አይነት ጽሁፍ እንደ ኮሜንት ነው ትሪት የሚደረገው ማለት ነው። ያ ማለት ኮምፒውተሩ ኮምፓይልም ኤክስኪዩትም አያደርገውም ማለት ነው። ኮምፓይል ካልተደረገ ያው ኤክስኪዩት ስለማይደረግ ሶ እዚህ ጋር እንደምታዩት ዚስ ፕሮግራም ኢዝ ኳልኩሌትስ ምናምን እያለ እነዚህ ሶስቱ ላይን ኦፍ ኮድ ላይን እነዚህ ላይኖች የተለያዩ ላይኖች ናቸው፣ 3 ላይን። ነገር ግን እነዚህ ላይኖች በአንድ ኮሜንት አስገብቷቸዋል። የመጀመሪያው ቢሆን የመጀመሪያውን ብቻ አንዷን ላይን ብቻ ነበረ ኮሜንት የሚያደርግልን። ነገር ግን መልቲ ላይን ሲሆን እንደ አጠቃላይ ከዚህ ውስጥ ያሉትን በሙሉ እዚህም ጋር ሌላ ጽሁፍ አድ ማድረግ እንችላለን እንዳለ ኮሜንት ይሆናሉ ማለት ነው። ሶ ኮምፓይለራችን ጋር እንሄዳለን። አሁን ዝም ብለን ሌላ ጽሁፍ እንደዚህ ጽፈን አሁን ይሄ ምንም ትርጉም የለው ጽሁፍ ነው። ነገር ግን አሁን የራን ብናደርገው ኤረር ነው የሚያመጣው፣ ምክንያቱም ምንም ነገር አይደለም። ነገር ግን ደግሞ ኮሜንትም አላደረግነውም፣ ለኛ አንደርስታንድ ማድረጊያ ጽሁፍ አላደረግነውም። ሶ አሁን ይሄ በምናደርግበት ሰዓት ሶ እንደምታዩት ኤረር አመጣ ማለት ነው። ያ ማለት ያው ኮድ እሱ ኮምፓይል አድርጎታል። ነገር ግን ምንድነው ምንም አይነት ትክክለኛ ሲንታክሱን አለ የሚጻፍም ማለት ነው። የተሳሳተ ሲንታክስ ነው የጻፍነው። ስለዚህ ኤረር አመጣ። ነገር ግን አሁን ለኛ አንደርስታንድ ማድረግ የፈለግነው ነገር ከሆነ ሲንግል ላይን ስለሆነች ጀስት በሲንግል ላይን ኦፍ ኮሜንት ሲንግል ላይን ስናደርገው እንደምታዩት ደብዘዝ ላይ ያ ማለት ኮሜንት ነው ማለት ነው። ይሄን አሁን ራን ብናደርገው ምንም አይነት ችግር አይመጣም፣ ምክንያቱም ኮምፒውተሩ ጀስት ጃምፕ ነው የሚለው። ኮምፓይል በሚያደርግበት ሰዓትም ራሱ ይሄንን አልፎት ነው የሚሄድ ማለት ነው። ለኛ አንደርስታንድ ለማድረግ ብቻ ስለሆነ የጻፍነው ማለት ነው። እንደምታዩት ያው ራን ሆኗል፣ ምንም አይነት ችግር አላመጣም ማለት ነው። ያ ማለት አልፎት ነው የሄደ ማለት ነው ኮምፓይል ሲያደርግ። ፓርት 2 ቪዲዮ ይሄንን ይመስላል። በቀጣይ በፓርት 3 ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።